ቅባት ባይዘው ሮንግ ቦታ ከዋልክ ይደፋ። ቅባት የሚፈልገው ቅባት ነው። ኢስ ፋየር ላይ ሌላ ፋየር ሲጨምሩ ምን ይሆናል? ፋየሩ ቢግ ይሆናል አይደል? ልክ እንደዛ ነው የመንፈስ ቅዱስ ቅባት። እዚህ ቅባት ብለ ሌላ ቦታ ሰፈር ሄደ ደግሞ ቅባቱን የሚያጠፋ የሚያቆሽሽ ነገር ስታረግ አይሰራም፣ አብሮ አይሄድም። ፊር የሚረጭባችሁ የሚያስፈራ ወሬ እንትን የሚያመጣባችሁ ሰው ያ ሰው ለቅባት አይሆንም። ቻሌንጅ ውስጥ ሆነ እንኳን ቢያይ ኢየሱስ ካንተ ጋር እንጸልያለን። እግዚአብሔር ከዚህ ታመነ ነው ጌታ። እንደዚህ ሆነሽ አቀጥል እንጸልያለን። እኔም ጸልያለሁ በርታ። ከዛ በኋላ ጠዋት ላይ የእግዚአብሔር ቃል ቴክስት ያደርግልሃል። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ይልቅ ከዛ በኋላ አፕሊፍት ያደርጋል እንጂ ወይኔ ጉዴ ፈላ የሚል ዘፈን ቴክስት የሚያደርግልህ ምን ይሰራል? ልክ ቴሮራይዝ የሚያደርግ የሚያስፈራ የሚያስደነግጥ ወይኔ እኔ ደግሞ በየቀኑ በቃ ራሱን እየኮነነ የሚኖር ሰው አለ። ጥፋቴ ነው በደሌ ነው እንትኔ ነው ይኸውልህ። እንደዛ የሚል ሰው በጣም ባይዘው ትዕቢተኛ ነው። በራሱ ጽድቅ የሚኖር ትዕቢተኛ ነው። እንደዛ የሚል ሰው የኢየሱስ ደም ስራ አቁሟል እያለ በቃ ንስሐ ገብተህ መቀጠል እና ታዲያ ቀኑ ሙሉ እዛ በቃ ሱሳይድ ልታረግ ነው። ሴጣን ደግሞ ይሰበሰባል ጓደኞቹን ጠርቶ ሰብሰብ ብለው አንተ እኮ አታውቅም። ድሮም ቢሆን እኮ ዝም ብለህ ደግሞ እኮ ትዝ ይልሃል እናት ቤት አባት ቤት እንዳለ ተሰብስበን መተናል። አሁን የድሮ ከራማዎች ነን አትሄድም የትም ይለዋል። በቃ የፈራሁት ደረሰ። እኔ እንደው አይ በቃ አለቀ። ምንም አትሆንም። መጽሐፍ ሲናገር ኢየሱስ በአፉ ቃል አጋንንቶችን አስወጣ ይላል። ቅባት ይኸውልህ በዚህ አልፎ ነው የሚሰራው።